ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ የአልጫ ቅመም ነጭ ቅመም ወይንም የአልጫ ወጥ ቅመም እናዘጋጃለን። እሱን ለማዘጋጀት 4 የሾርባ ማንኪያ በደንብ ተበጥሮ የተለቀመ ነጭ አዝሙድ እናደርጋለን። በደንብ የደረቀ በፀሐይ ማለት ነው። 4 የሾርባ ማንኪያ እናደርግና ትንሽ እሳት ላይ ለ30 ሰከንድ የሚሆን በዝቅተኛ እሳት ትንሽ ሞቅ እንዲል እናሞቀዋለን። ብዙ አይሞቅም። ከዛ 3 የሾርባ ማንኪያ ከግማሽ በደንብ የደረቀ ደርቆ የተዘጋጀ ነጭ ሽንኩርት እናደርግበታለን። ከዛ ደግሞ 2 የሾርባ ማንኪያ ደግሞ ዝንጅብል እናደርጋለን። ዝንጅብል ትንሽ ከዚህ በላይ ከሆነ የመጎምዘዝ ነገር ስላለው 2 ነው እናደርግበት። እሱን ካደረግን በኋላ በደንብ እንቀላቅለዋለን። ከዛ እንፈጨዋለን ማለት ነው። ባለን መፍጫ ማዘጋጀት እንችላለን። በሙቀጫም ማዘጋጀት እንችላለን። የቡና መፍጫም ካለ በዛ፣ ካልሆነ ደግሞ ቅመም የምታዘጋጁበትም ካለ በየትኛውም አይነት መፍጫ እንፈጨዋለን። እኔ አነስ ያለ መጠን ስለፈለኩ ነው። እናንተ በርከት ያለ የምትፈልጉ ከሆነ በዚህ ልኬት፣ አሁን ባሳየኋችሁ ልኬት መጠኑን እንደፈለጋችሁት ከፍም ዝቅም ማድረግ ትችላላችሁ። በጣም አሪፍ ቅመም ነው። በጣም ቀላል ነው። ጊዜም አይፈጅም። መጀመሪያ ዝንጅብሉንና ነጭ ሽንኩርቱን አስቀድሞ ማድረግ ነው በደንብ። ከዛ ነጭ አዝሙዱን በደንብ ለቅሞ አበጥሮ ማዘጋጀት። ብዙ ጊዜ ለቀይ ወጥ የሚሆነውን ጥቁር ቅመም እንዳልጫ እንጠቀመውም ስለሚያጠቁርብን፣ ስለዚህ ለራሱ ነው የምናዘጋጀው። ከዛ እንደዚህ ፈጭተን የነጭ ቅመማችንን አዘጋጅተናል። በወንፊት እንደዚህ እናጣራዋለን። በጣም ሽታውን በጣም ነው ደስ የሚለው። ወጥ ያጣፍጣል። እንደምታዩት ደግሞ ቀላል ነው። 3 ግብአት ብቻ ነው የተጠቀምነውና እንደዚህ እያደረግን ብናዘጋጅ ጥሩ ነው። እንደዚህ እኔ በጠቅጣቃ ወንፊት አጣርቼ ጨርሻለሁ ማለት ነው። ይሄው እንደምታዩት ነጭ ቅመማችንን አዘጋጅተናል። በእቃ እንገለብጠዋለን። በጣም ቀላል ቆንጆ ነጭ ቅመም የምናዘጋጅበት መንገድ ይሄ ነው ማለት ነው። የዛሬው ቪዲዮ ይሄ ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ በቀጣይ እንገናኛለን። ወዳችኋለሁ። ቻው።